እሱን የማውቀው በመልካምነቱ እሱን የማውቀው መኳንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅ ጫንበት በሕይወት ትኖራለች ያለ ሰገደ። ኢየሱስ ተነስቶ ከደቀ መዛሙርቱ ጋር ተከተለው። እነሆ ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላ ቀርባ የልብሱን ጫፍ ዳሰሰች። በልቧ ልብሱን ብቻ እንደሆነ እድናለሁ ትል ነበረችና ኢየሱስ ዞር ብሎ አያትና ልጄ አይዞሽ እምነትሽ አድኖሻል አላት። ሴቲቱ ከዛ ሰዓት ጀምሮ ዳነች። ኢየሱስ ወደ መኳንንቱ ቤት በደረሰ ጊዜ እምቢልተኞችና የሚያንጫጩ ሕዝብ አይቶ ብላቴናይቱ ተኝታለች እንጂ አልሞተችምና ፈቀቅ በሉ አላቸው። በጣም ሳቁበት። ሕዝቡ ግን ከእርሱ ጋር በኋላ ገብቶ እጇን ያዘ። በብላቴናው ላይ ብላቴናይቱ ተነሳች፣ ያዝና ወደዛ ሀገር ሁሉ ወጣ ይላል። አለማመንን ይርዳኝ እንዳለ እምነት ጨምርልኝ። ልጅቷ ሞታለች፣ አብቅቷል፣ አክትሟል። የሞተች ልጅ ቤት አስተኝቷል። እናትዋ ታለቅሳለች። ሌላ ሰዎች አባቱ ሲመጣ ፊታችን አሳይተን እንሄዳለን ይላሉ። የለቅሶ ወጉ ነው። ፊታችን አባቱን አሳይተን እንሄዳለን። የልጅቷ ጉዳይ አብቅቷል ይላል። ሰውየው በራሱ ሐሳብ አብቅቷል እንጂ በእግዚአብሔር ዘንድ የሆነ ነገር አላለቀም ይላል። ምን አይነት ሰው እንደሆነ አላውቅም። እንደዚህ አይነት እምነት ይሰጣችሁ። ኢየሱስ የሞተው ላይ እጅ ካስቀመጠ በሕይወት ትኖራለች ብሎ አመን። ይሄ የሰውየው እምነት ነው። አንድ የሰውየው እምነት ነው። ልጅ ላይ እጅ ከጫነ ትድናለች። እናቷ ያለቀሰች ነው። የእናቷ እምነት አይደለም፣ የማንም እምነት አይደለም። ኢየሱስ ደግሞ የሞተበት ያ ቤት እየመጣ ያለ ደግሞ አንድ ሴት አለች። እጅ ከጫለ አይደለም፣ ካየውም አይደለም፣ ልብሱን ከነካው ይድናለሁ። እምነታቸውን ልዩነት ሴትዋ ልብሱን ከዳሰስክ ምን ሆናለሁ? ይድናለሁ። ሰውየው እምነት የሞተው ላይ እጅ ከጫለ ይፈወሳል። አሁን ኢየሱስ እየመጣ ያለ ሴትዋ መንገድ ላይ በጋጋታ መካከል የልብሱን ዘርፍ ነካች። ከኢየሱስ የሆነ ኃይል ተሰማ፣ ወጣ። ከዛ በኋላ ቆመና ልጄ አለ እምነትሽ አድኖሻል፣ በሰላም ሂጂ። አምና የመጣችውን ስለሚያውቀው እሱ የልብ ዳኛ ስለሆነ የልብ ምሻት የሚያውቀው እግዚአብሔር ስለሆነ እጅን አምጣ መልእክት አለኝ። ምን አምነ እንደመጣ እንደሆነ አላውቅም፣ ግን ዛሬ በሕይወት አለ። ምን አምነሽ እንደመጣሽ አላውቅም፣ ግን እግዚአብሔር እንደዚህ ይላል፣ ያንተ ነገር ተቀይሯል። ባዶ አትመለስም፣ ባዶ አትሻኝም። በኢየሱስ ስም ሕያው ነው። ታደቆስ ልበለካት እምነቱን ልትዩት፣ እምነቱን ግራቤቱን ልዩት፣ እምነቱን እውነታውን ልዩት። ሴትዋ ልብስ ነክቼ ይድናል። ሰውየው አስክሬን ላይ እጅ ከጫነ ይድናል። እና ሰዎች ያለቀሱ ነው። ደሞ በስሊባ ነው ያሉት። ማታ እንደጋ ወይቃ ነኩንደ ሰበይ ባና ገያ ሐሳብ ለአመዲ ሲጾታ የግዲ ባና የላት ዲ ባና አሜን ኩንደታ ናጋ ሳይ በቃ ደሞ በስሊባና እከላ በዋታና ያ አይኒ ራዋ ይወደ ያግስ አይዳና ያ አይፈራ ወርድ ያለው አውዴራ ተማራ በጽና አታሪ አይዞ ይሻው ወርዶ ተቀምጧስ ወርዶ ለቺ ደጋማ አሜን ወርዶ ደጋንጾያ ግን አዋይ ታልታል ቢተልስ አማነት ቢሰካ አይካ ፈተና ግዲ አይካ ቦላ ኩሾት ግዲ አዋይ ንዛና ግዲሻስ ያ አበጃይ ግዝ ከተቃረና ያለ አይ ምን አይነት ጠንካራ አባት ነው አያለቅስ ይመልስ ጥንካሬው በክርስቶስ ነው። አሜን ምን አይነት ጠንካራ ለልጁ አይራራም እንደ ግማሹ ልጅቷ ቆንጆ ነበረች በቃ አልቅቶ ነው እናቷም ልታለቅስ ትችላለች። አባቱ እምነት ግን አስከሬኑ ላይ ብቻ እጅ ድረስ አሜን እጅ ምን ይሁን ይድረስ አስከሬኑ ጋር አንተ ብቻ ድረስልኝ እኔ አምናለሁ። አሜን ኢየሱስ ማነታ አሳሳች ሲብጋ ካለ አሜን አማኑኤል ለከበተ አዘዋ ናያ ዋጋደ ሱታ ተመነና ሁለት ጎግደ ደራ ዋጋደ አፕለ ጋቱ ተነ ኦለርጋ ኮካኮ ኩሸ ከቻሉ አይ በጋኩ አፕለ ጋቱ እኮ
ከጨደና ያሾ ከጨደና አብራ ከታይ እንኳን ተነማተና ያ አሜን ታሪክ እስባታው ቃል ከይኮ ተባይ ቀየረታ ነገይ ነው ቀየረቶ ናማነ ገላችን ነው ሆኖ እስከዚህ ተፈጸመ በሉ የልብሱን ጫከተ ሁለቱም አንዷ እምነቷን ተቀበለች። መንገድ ላይ ምስክርነት ድል ያለ ነገር እየተከሰተ እዛ አርፋጅ ሆኗል። አንድ ዙር ሁለት ዙር እድሪም እዚህ ነው ተጽፎ አልቋልና ነገሮች ተመድቦ ሳያልቅ አይቀርም። ሞቶ ነው አባቱ ሄዶ አባቱ ከሞተ በኋላ አይቶ ነው ሄዶ እናቷ ለቅሶን እየቀጠለች ናት። ሰዎችም ያለቀሱ ነው። እያለቀሰ መሆኑን እዚህ የሚያሳየው እንደዚህ ይላል። ኢየሱስ ወደ መኳንንቱ ቤት በደረሰ ጊዜ እምብልተኞችና የሚያንጫጫ ሕዝብ አይቶ ብላቴናው ተኝታለች እንጂ አልሞተችምና ፈቀቅ በሉ አላቸው። እምብልተኞች የድሮ ለቅሶ ከበሮ አልቀረም፣ ጋሻ ጅግራ አልቀረም፣ ምኑ አልቀረም። አደገኛ ነው። በቃ መቦጫጨቅም አልቀረም፣ ማለት አልቀረም። ኢየሱስ መጣና አየና እዛ ውስጥ በደስታ የሚያለቅስ በደስታ የሚጮሁ ማለት ያንተን ለውጥ የማይፈልግ ውርደትን የሚፈልግ እዛነ ወነ ካሰ ካይደናይ ንኩሽኖች ደረባይ ጌል ካደሰል ልጅን የሚወድ ይመስላል እንዴ? አንተን የሚወድ ሰው ይመስላል እንዴ? ሰው ይወደኛል አትበል፣ እግዚአብሔር ይወድሃል። አሜን። ናታንደጋው እግዚአብሔር ይወደኛል ያ ሰው ይወደኛል ብላችሁ ጊዜ ቦታ የሚሰጡ ሰዎች እንጂ ራሳቸው ጉዳይ ነውና ኦኬ ያቆይ አዎ ተጋመለክ በጣም ቀን ሙሉ ነው የሚሄደው። ሲንቅ ይዞ ነው አንድ ሲል ለማምጣት ጋቱ ተከና በጣም ነው ጾከና ጎልቋ ጉጻ ከተን አታረዳ ነው ትክክል ነና አተባቱ ሀቺ ቢያና ያገ ካሶ ክዲነ ሀኒረ ዲ አዋሳ ንልከስ ቱማቱ እና እብ ካልሰጠ አስተዋይ ካልሆነ ነነለና አግደንዶ ይከደስ አንተ ገልጾ ነላና አግደንዶ ይከደስ ማያ ማርሸን ላይስ ማሂን ላይስ እናቴ ራሱ ብዙ አይነት ልጆችን ወልዳለች። ይሄው አሁን እንግዲህ እኛ ቤት ውስጥ በሽ የወለደች አንድ እናት ለእናቷ እዛ ውስጥ የሚያስብ አለ። ጭራሽ ከተም በእግዚአብሔር ቤት ራሱ ቃል ሲገቡ ይባካ ተረጋግታችሁ አስባችሁ